አሁን እኮ የፍርድ ቤት መከላከያቸው እኮ ነው ስብከት። አሁን እንደዚህ አይነት ጉባኤ ቢያገኙ ምንድነው የሚያደርጉት? እግዚአብሔር ራሱ ሆነ ብሎ መሰለኝ እንደዛ አይነት ቦታ እነሱን አቁሞ እንደዚህ አይነት ቦታ ያን ራርቶልን። ምክንያቱም ልጆቹ ተከሶ ነው የቀረበው አይደል? በዚህ ምክንያት ተከሰሃል፣ ህጉን ትሳደባለህ፣ እግዚአብሔርን ትሳደባለህ፣ ህጉን ማይለውን ነገር ትጨምራለህ ብለው ነው የከሰሱት። በዚህ ጉዳይ ተከሰሃል ብለው የአይሁድ ሸንጎ አባላት ተደርድረው ቁጭ ብለው ይጠብቁታል መልስ እንዲሰጥ። እነዚህ ሰዎች ማለት የዋዛ አይደሉም፣ ኢየሱስን የሰቀሉ ናቸው። የሚሰብከውን ኢየሱስን ለመስቀል ያልራሩ ናቸው። እሱን ላለመግደል ዋስትና የለውም ላለመገደሉ። እና እንደዛ አይነት ጉባኤ ፊት ቆሞ ለተከሰስከው ክስ ቀርቦባል ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብለው በዝርዝር አስቀመጡና ማብራሪያ ስጠን አሉት። ልጁ የምዕራፍ 7ቱ ስብከት ለምዕራፍ 6ቱ ክስ ነው፣ የፍርድ ቤት መከላከያ እና ምዕራፍ 7ን ሉቃስ 60 ቁጥር ሙሉ ሰብስቦ የጻፈው ሉቃስ አልነበረም። ሉቃስ አልነበረም በዛ ቦታ ላይ። እርግጠኛ ነኝ የጻፈው ጳውሎስ ሊወግር ገብቷል። ስለዚህ አሁን ጳውሎስ ኦልሬዲ ሊወግር ገብቷል። ጳውሎስ ደግሞ እንደምታውቁት የገማልያ ተማሪ ነው። ሚስ እንድታረግ አይፈቅድልህም። በጥንቃቄ ነው የሚያዳምጥ። እስጢፋኖስ ቆሞ ሲያወራ እንከን ፍለጋ ነው ቆሞ። ያለ ስተት ይወግራሉ እንኳን ስተት አግኝቶ እና ቆሞ እየጠበቀው ሙልጭ አርጎ ሰምቶታል። ከዛ 65 ኤዲ ላይ ቂሳሪያ ቁጭ ብሎ ሐዋርያ ሥራ ለመጻፍ ኮምፓይል ሲያደርግ ምዕራፍ 7ን ጳውሎስ ነው የሚነግረው። ይገርማል። ያወጣት ልጅ የቱ እስጢፋኖስ የሚሉት የተወገረው በድንጋይ የተወገረው ልጅ ምዕራፍ 7ን ስጽፍ ጴጥሮስ እንዳታስገባ እስጢፋኖስ አረ ምን አረገ ሲለው ቆሜኔ ሰማሁት የመከራከያ ነጥብ ሲያቀርብ ብሎ እግዚአብሔር አባታችን አብርሃምን ከካራን ጠራው ብሎ አይደል የጀመረው? እንደውም እግዚአብሔር አይደለም የክብር አባት ብሎ ነው የጠራው። አባታችንን አብርሃምን አለ። እኔም አይሁዳዊ ነኝ ፋሚሊ ነኝ አላቸው። 1440 ዓመት በ54 ቁጥር የሚሮጥ ወፍ በረር ባይብል ላይ የሚሄድ በጣም ጀግና ሰባኪ ነው በእውነት። እና መንፈስ ቅዱስ እያቀበለው እንደሚሰብክ ግልጽ። ከአብርሃም ተነሳ አይደል? ይስሐቅና ያዕቆብን ነካ ነካ አረጋቸው። አብርሃም በድንኳን ኖረ፣ እነሱም በድንኳን ኖሩ ብሎ ነካ ነካ አረጋቸው። ያው ላይኔጅ መጠበቅ ስላለበት እሱን ጠብቆ ነው ሄደው። አብርሃምን ነካ፣ አብርሃም ጋር ትንሽ ሰፋ ያለ ቆየ። ይስሐቅን ያዕቆብን ነካ ነካ አድርጎ አለፋቸው። በዮሴፍ አቋርጦ ግብጽ ገባ። በዮሴፍ በኩል አድርጎ ግብጽ ገባ። ግብጽ ገብቶ አልቆየም፣ ሙሴ ጋር መጣ። 400 ዓመቱን አንዴ ነው ያጠፈው። ሙሴ ጋር መጥቶ ሙሴ የሕጉ ተቀባይና የእስራኤል መሪ ስለነበር ሙሴ ጋር ሰፋ ያለ ሽፋን ቆየ። ከዛ ከሙሴ ጋር አብሮ ወጡ አለና በምድረ በዳ ያሉ እግዚአብሔር አምላክ የመገናኛ ድንኳን እንዲሰራለት ፈለገ አለና የመገናኛውን ድንኳን ይዘው ከናን ገቡ ብሎ ከኢያሱ ጋር ገቡ ብሎ ኢያሱን ነካው። ኢያሱን ነክቶት ወዲያው ዳዊት ጋር መጣና ቤት ልስራልህ አለው አለ። አንተ አትሰራልኝም ልጅ ነው የሚሰራልኝ ሰለሞን ነው ብሎ ሰለሞን ነካው። ከዛ ምን አይነት ቤት ሰሩልኛላችሁ ብሎ ኢሳይያስ ጋር መጣ። ከዛ በኋላ ልባችሁ ምናምን የታወረ ብሎ እነሱ ጋር ወጥ አውጥተው በድንጋይ ይህንን ሲሰብክ የፊቱ ቁርበት አበራ የሚል ቃል። ይሄ ቆዳው ሲያብረቀረቅ እንግዲህ ቸርች ቢሆን ባይዘው አሁን እኔ ፊቴ ያብረቀረቀ ቢመስላችሁ ያብረቀረኩ ነው አይደል? አሁን ቢመስላችሁ ምንድነው የምትሉት? ታየኝ ውስጥ ያለውን ነገር አየሁት ነው የምትሉት አይደል? በመንፈስ የምንለው ነገር አለ። እስጢፋኖስ ፊቱ ያብረቀረቀው ሊገሉት የተሰበሰቡ ሰዎች ማለት ምን ለመካድ እየጣሩ ያሉ ሰዎች ማለት ነው። ፊዚካሊ እዚህ ላይ ሲመጣ ፊቱ ነው የሚያበራው ተባሉ። የአማልክት ልጅ ያዩ አይደል? እስኪመስላቸው ድረስ ፊቱ አበራ። ተነጋገሩ። ቁርበቱ እያበራ ነው አለው። አዎ ለእኔ ብቻ አይደለም የሚታየኝ። አዎ ሰው ግን ከባድ ነው። ፊትህም እያበራ ይወግራል። ህግ እኮ ከባድ ነው መንፈስ ካልነካ። ይህንን ሲሰብክ ሳውል የተባለው አይደል ጎበዝ፣ ገና ጳውሎስም ገና ያንግ ነው፣ በጣም አግሬሲቭ ነው እና ይጠብቀው ነበር። ከከተማ ወደ ዳር አወጡትና በድንጋይ ሲወግሩት አስወጋሪ ሆኖ የወጋሪዎቹ ልብስ ቆሞ ይጠብቃል። እስጢፋኖስን ካስገደለ በኋላ አይደል ምዕራፍ 7 ላይ ካስገደለ በኋላ ምዕራፍ 8 ላይ አማኞች በሙሉ ሲሰደዱ አላበቃም ጳውሎስ አይደል ሳውል የሚሉትም አይደል የሚለው ምዕራፍ 8 መጀመሪያ ላይ ሳውል የሚሉትም በአንዳንድ መንደሮች እየዞረ ለማሳሰርና ለማስገደል ፈቃድ ተቀብሎ ይሮጥ ነበር። ትላንትና አጠገቡ ያለው ወንድሙ የተገደለበትን ወንጌል ነው ይዞ ፊልጶስ ሰማርያ ይገባ። ትላንትና ይህንን ልጅ ጓደኛውን አስገድሎበታል። ያስገድላል ማለት ነው። አሁን ሲሰብከው ይቀበሉኛል፣ ይሰሙኛል፣ ያዳምጡኛል ብሎ አይደለም። ትላንትና አጠገቡ ያለ አብሮት የሚያገለግለው ወንድም በድንጋይ ተወግሮ ተገሏል። ዛሬ ወደ ሰማርያ ከተማ ሲገባ ፊልጶስ የሰማርያ ከተማ በጣዖታት የተጠቀጠቀች ከተማ ናት። የአሕዛቦች መናኸሪያ ናት። ከአይሁድና አሕዛብ ተጋብቶ የተወለደች ስለሆነች ሊያስገድለው የሚችል መልእክት ይዞ ገዳዮቹ መካከል ቆመ። ወደ ሰማርያ ከተማ ወረደ። ቴዎፍሎስ ግን እያነበበ ነው ወይ ምናልባት እንግዲህ ትልቅ ሰው ስለሆነ
ክቡር ሆይ ሂዝ ኤክሰለንስ የሚል ከፊት ስላለው ባለስልጣንም ሊሆን ስለሚችል አጠገቡ የሚያነብለት ሰው ሊኖር ይችላል። እና ምዕራፍ 7 እየተነበበለት በእስጢፋኖስ ስብከት በፊቱ ማብረቅረቅ በጣም ተደንቆ እሺ እያለ ወገሩት ተብሏል። አስወጋሪው ሳውል ነው የሚል እያነበበ ቀጥሎ ምዕራፍ 8 ይሄ ሳውል የሚሉ ሰውዬ አላቆመም፣ እያሳደዳቸው ነው። ደቀ መዛሙርት ተበትነውም አልበቃውም፣ እንደገና ለማስገደል እየሄደ ነው። ይሄ ሳውል የሚሉ ሰውዬ ታሌላ ገና ምዕራፍ 9 ጋር አልደረሰም። ዳነ የሚለውን አላነበበም። ባለስልጣን ነው። ብናስይዞ ጦር ወንጌል ቢሄድ እያነበበ ፊልጶስ ሰማርያ ከተማ ወረደ ሲል እሺ ቀጥል። ከዛስ ወርዶ ምን አረገ? ትላንትና በወንጌል ምክንያት ተገሏል ሰው። ተወው ይሄን ወንጌል። ሰማርያ ከተማ ገብቶ ነገደ። ሰማርያ ከተማ ገብቶ ሌላ ርዕስ ያዘ። ሰማርያ ከተማ ገብቶ ኑሮን ቀጠለ። ክርስቶስ ሰበከ። he was preached Christ alone። ወደ ሰማርያ ከተማ ወረደ። ክርስቶስ ሰማርያ ከዚህ በፊት ትንሽ ተነካክታለች አይደል? ወደ ውስጥ ባይገባባትም ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ነክቷታል። ሲካር ድረስ ገብቷል። ሲካር ሴኬም the oldest city ነው። በእነ አብርሃም ዘመን ሴኬም የሚባለው ማለት አሁን ሲካር ብለውት ነው። ምክንያቱም ውሃ መቅጃው ራሱ አብርሃም ለይስሐቅ ለልጁ ለያዕቆብ የሰጠው፣ ያዕቆብ ደግሞ ለልጁ ለዮሴፍ ያወረሰው። እንግዲህ በእነ ያዕቆብ ዘመን የነበረ ምንጭ ነው አይደል? ጌታ ኢየሱስ ሲገባ ያቺን ሴት ያገኘበት ቦታ ውስጥ ድረስ አልገባም። ኢየሱስ ለመቀደስ ስለሆነ ዳር ድረስ መጥቶ ያው ኢየሱስ ጫፉን ከረገጠው ይቀደሳል እና ውስጥ ድረስ ለመግባት ጊዜ ስለሌለው ጫፍ ላይ ቆሞ ያቺን ሴት አግኝቶ፣ ያቺ ሴት ደግሞ ሰማርያ ካሉት ከተሞች መካከል የአንዷን አካባቢ ሰው ሰብስባ አምጥታለት ጌታ ኢየሱስ ክርስቶስ ወንጌል ሰብኮ ሄዷል። ፊልጶስ ዛሬም መጣ። ድፍን ሰማርያ ነው ጠቅልሎ የገባው ፊልጶስ። ወደ ውስጥ ክሮስ አድርጎ ገብቷል። ክርስቶስን ሰበከ። ይሄ ወጣት ክርስቶስን ሲሰብክ ምናልባት መጽሐፍ ቅዱስ ላይ በጣም ውስን ቦታ ብቻ የምታገኟቸው አንዳንድ ቃላቶች አሉ። ከተማው በሙሉ በደስታ ተሞላ የሚል ቃላት። እንዴት ከተማ በሙሉ ደስ ይለው? ግነት አይነት ነገር ተጠቅሞ ነው ብዬ አላምንም። እኔ መጽሐፍ ቅዱስን በቁሙ ነው የምረዳው። በቁም ሊትራል በሆነ መንገድ በቁሙ ነው የምረዳው። ወንጌል ሲሰበክ ሰዎች ነፃ መውጣት ሲጀምሩ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ መሰበክ ሲጀምር ድፍን ከተማ በደስታ የፊልጶስ አቴንሽን ክርስቶስ፣ የፊልጶስ የመልእክቱ መካከል ክርስቶስ ነው። ስለ ሌላ ጉዳይ አያወራም። ሌላም ነገር ሲሆን ሐሳቡን አይወስደውም። ታምራት ተደረጉ ይላል። ቀጥሎ ግን ፊልጶስ ሌላ ነገር ሰበክ አይልም። ወደ ታች ወረዱና አንብቡት። የኢየሱስን ስምና የእግዚአብሔር መንግሥት ሰበከ ነው የሚለው። ቀጥሎ ሌላስ ምን ሰበከ? እስኪ ሰብክ ድረስ ነው የጠበቁት። ሲሰብክ ተአምራት ተከናውኗል። እግዚአብሔር በዚህ ስብከት በኩል ብዙ ምልክት አድርጓል። ምን ሰበከ? ቀጥሎስ የኢየሱስን ስምና የእግዚአብሔር መንግሥት ሰበከ የሚለው ቃል ትንሽ ጠንከር ያለ ቃል ነው የሚጠቀመው። የወንጌላዊ ይዞ አይነት ብቻ ሳይሆን ኬሩሶ ነው አይደል የሚጠቀመው ቃል። ዝም ብሎ ሰበከ ማለት አሁን አደባባይ ላይ ቆመን እንደምንሰብከው አይነት ስብከት ብቻ አይደለም። የፊልጶስ እንደ ትእዛዝ ነው ያወራው። ጌታን ብትቀበሉ ጥሩ ነው አይደለም ያለው፣ ተንበርከኩ ነው ያላቸው። ወንጌላዊ ሲኮን እንደሱ ነው የሚኮን። ክብር ለእግዚአብሔር። እና የሰበከው ኬሩሶ ነው፣ ትእዛዝ ኢየሱስ ክርስቶስ ብቻ ነው ብሎ ሰበከ። ድፍን ከተማ ተንበረከከ። ድፍን ከተማ ሐሴታ። መጽሐፍ ሲነግረን ወንጌል ሲገባ የሚገለጡ ነገሮች አሉ። ሲሞን የተባለ ጠንቋይ፣ እኛንን ጠንቋይ ያልነው በኋላ ላይ ነው ሉቃስ መውደታቸው ወርዱ ጠንቋይ የሚለው እንጂ የከተማው ሕዝብ ታላቁ የአምላክ ኃይል ብለው ነው የሚጠሩት። የእግዚአብሔር ኃይል ነው ብለው የሚጠሩት። ራሱን ጰራቅሊጦስም ነኝ ብሎ ይጠራል። የምጠበቀው መሲህ ነኝም ይላል። ኔኔቫ ለምትባለው ማምላክ ባል ነኝ ይላል። ብዙ ነው ብቻው። እና ፊልጶስ እየሰበከ እያለ ሲሞን መጣ ይላል። ፊልጶስ ሆይ አለው። አቤት አለው። አንተ የምትሰብከውን ይህንን ወንጌል እኔ መቀበል እፈልጋለሁ አለው። እሺ አለው። የፊልጶስ ቢዝነስ አይደለም ጠንቋዩ። የሲሞን ማንነት የፊልጶስ ፕሮግራም ውስጥ የለም። ፊልጶስ ክርስቶስን ብቻ ነው የሚሰብከው። እግዚአብሔር አይናችንን ሰብስበው ልጁ ላይ ያርግልን። እውነቴን ነው የምነግራችሁ። ስለ ሌላ ነገር እያወራን ዘመናችን እንዳያልቅ ጊዜ የለንም። ኢየሱስ ሊመጣ በደጅ። ስለ ብዙ ነገር እናውራ ካልን ርዕሱ አያልቅም፣ እድሜያችን ያልቃል። አያችሁ፣ ነካክተን የማንፈውሰው ብዙ ነገር አለ ቆስሎ የሚቀር። ኢየሱስ ካልን ግን እኛም ማንደርስበት ቦታ ገብቶ ይፈውሳል። ጮክ በሉና ኢየሱስ በሉ ውስጥ ክርስቶስን። ሲሞን መቶ ተንበረከከ። ዋው አላለም ፊልጶስ። ማንም ሰው እንደሚድነው ነው መጥቶ ሄዳለ። በወንጌል ፊት ኖርማል ኦርዲነሪ ግለሰብ ነው። ተንበረከከ። እንደሚቀበሉት ተቀበለ። ከዛ አብሮ ተቀላቀለ። ፊልጶስ ከሲሞን ላይ አጋንንት አላወጣ። ሁሉም ጮሆ አይወጣም ማለት ነው። ረገጠው። ዶሚኔት ነው ያደረገው። ቴሪቴሩ ላይ መጥቶ እንዳይሰራ አደረገው። ፓራላይዝ አይደል? ሁሉም አሁን እንደዚህ አይደለም። አሁን ይወስን እኮ ነው ጮሆ የሚወጣው አይደል? የብዙ ሰው እኮ ዝም ብሎ ነው ሄደው ቸርች መጥቶ ቸርች ይመጣ በዛው ቀረ እንትን መንፈስ ቅዱስ እዚህ ያገኘው እና የሲሞን ረገጠው። ሃይራርኪ ነው በጣም ዘግቶ ረግጦ ሰማርያን ይዞ ነበር። ገንጥሎት ወጥቶ ረገጠው። አልቻለው። ሬዚስት አላረገው። ልቀበላለው ተቀበለ። አብሮ ተቀላቅሎ ሲኖር መጽሐፍ ቅዱስ ሲናገር ፊልጶስ አገልግሎቱን እየጨረሰ እያጠናቀቀ ስለነበረ የኢየሩሳሌም ቸርች
ጴጥሮስና ዮሐንስን ለመንፈስ ቅዱስ ሙላት እና ያለውንም ነገር ደግሞ እንዲያስተካክሉ ላከቻቸው። ቤተክርስቲያን ሰዎቹ መጡ። ጴጥሮስ እንደምታውቁት በጣም አግሬሲቭ ነው። በጣም ድሮች እኩል ነበር። መንፈስ ወርዶበት ማቹር ሲያደርግ ደግሞ አግሬሲቭ ነው፣ አይታገስም። መጣ ጴጥሮስ እና እጅ ጭናል። እጅ ሲጭኑ በሐዋርያት እጅ መንፈስ ቅዱስ ሲታደላየ ሳይመጣ በእውነት አስቸጋሪ እኮ ነው። ታውቃለህ፣ የቆየ ነገር ቶሎ አይለቀም። ገነፈለበት። ተመልሶ ቦታውን መያዝና እሱም ያችን ኃይል ማከፋፈል ፈለገ። መጣና ጴጥሮስ እንደዚህ ያለው ጠቀም ያለ ስጦታ ይዞለት መጥቶ እቺን የምትሰጧትን ነገር ምን ሆናለ? እቺ እጅ ስጭኑ የምታድሏትን ነገር እኔም ባድ እንዴት አደርጋለሁ? እኔ ብር ልስጣችሁና እናንተ እስቲ የሆነ ነገር አድርግና እስቲ እኔም ላድል ሲል ጴጥሮስ ምንድነው ይሄ እግዚአብሔር ካልመረጠ በቀር አለውና ተጠንቀቅ፣ ንስሐ ግባ። መጽሐፍ ሲናገር ሲሞንም ተንቀጠቀጠ፣ ፈርቶም በእነ ጴጥሮስ እግር ስር ወደቀና እንደዚህ እባካችሁ እግዚአብሔር እንዳይቆጣኝ ለምኑልኝ ሲል ራስ ይምርህ እንደሆነ ለምን አለው። ወደ ጸሎት ነው የገባው። መሃል ላይ ፊልጶስ ትቶት የሄደውን ሲሞን ጴጥሮስ ቆረጠው። ወደ ፊልጶስ ተመለስ አይደል? አሁን መጽሐፍ ወደ ፊልጶስ ተመለስና ፊልጶስን መንፈስ ቅዱስ መጣና ተነስ ወደ ልሂድ ሲለው ወደ ይሁዳ ምድረ በዳ ሂድ አለው። በእውነት እግዚአብሔር ሲመራ እኮ እንዴት ከባድ ነው። መቼስ እኔ አሁን ፓስተር ያለን አሁን እዚህ ጋር ቆሜ ይሄን ሳወራ ከባድ ቢሆንም ግን እግዚአብሔር ሲመራው ከትልቅ ሪቫይቫል አሁን የሰማሪያ ሪቫይቫል እኮ በፊልጶስ ምክንያት እኮ ነው የመጣው። ምክንያቱ ፊልጶስ ነው፣ ጴጥሮስ አይደለም። ፊልጶስ እንደዛ እያመሰው ፊልጶስ እየተባለ መንፈስ ቅዱስ መጣና ውጣ ከማላ ይሄድ አለው። ወደ ምድረ በዳ ደግሞ እኮ የሚመርጠው ፊልጶስን መጣና ተነስ አለው። ወደ ይሁዳ ምድረ በዳ ሂድ አለው። ከዛስ ምን እንደምታገለግል ነግራለሁ፣ ተነስ ውጣ አለው። ለጴጥሮስና ለዮሐንስ ትቶ ፊልጶስ ሩጫ ጀመረ። ደሞስ በእግር ነው የሚሄደው እየሮጠ ይሁዳ ምድረ በዳ ውስጥ ሲገባ ምድረ በዳ እንደዚህ ቆማ አታወራም። ንፋስ አለው፣ አቧራ አለው። ከላይ እሳት ነው፣ ፀሐዩ ከስር አሸዋ ነው። ፊትን ሸፍነ ነው የምታወራው። ጆሮ ላይ ስለሚጮብ ነፋሱ ፊትን ካልሸፈንክ አትደማመጥም። ፊቱን ሸፍኖ ሲሮጥ አንድ የኛ ሀገር ሰው ኢትዮጵያዊ ነው ይለዋል። በሰረገላ ተቀምጦ እንደክ የምትባለዋ ንግስት የገንዘብ ላይ የተሾመ ነው፣ ፋይናንስ ሚኒስትር ነገር ነው። እንደዚህ ያራገቡለት ያነባል። ድሮም እናነብ ነበር። ያነባል አይደል? መረዳቱ ላይ ነው ችግሩ እንጂ አልገባውም የሚል ቃል ስላለ ነው። እኔ አይደለሁም። አይ መጽሐፍ ቅዱስ ስለሆነ ነው አይደል? ብርሃን ይጠይቃል፣ የመንፈስ አብሮት ይጠይቃል። ሌላ መጽሐፍ ይረዳል። በሌላው አይቶት ነው። እና እያነበበ ሲሄድ መንፈስ ቅዱስ ፊልጶስን በጣም ለመንፈስ ቅዱስ ያላቸው ቅርብነት ፊልጶስ ምን አለው? ወደ ሰረገላው ተጠጋ አለ። ሮጥ ብሎ ጠጋ ሲል እያነበበ ጠጋ አለውና እምታነበውን ታስተውሏል? እሱ በሰረገላ እየሄደ ነው፣ ፊልጶስ እየሮጠ ነው። ታስተውሏል ሲለው እንደዚህ ያየው አይሁዳዊ ነገር የሚያስረዳኝ ከሌለ እንዴትስ ልረዳው እችላለሁ? እስቲ ናውጣና የምታውቀው ከሆነ ታግዘኛለህ አለውና ወደ ሰረገላው አወጣው። እዛ አሸዋ ወደ ሰረገላ ላይ አወጣው። ቁጭ አለ። ምንድን ነው የምታነበው? ቆይ ስማ አለው። የኢሳይያስን ጠቅለል ነው የሚያነበው። ደግሞ እግዚአብሔር ሲረዳው ኢሳይያስ 53 ነው የሚያነበው። ምስጉን ነው በእውነት። ዋናውን ካርዲናል ሜሴጁን ይሄ ሆል ስክሪፕቸር መጽሐፍ ቅዱሱ ተጠቅልሎ የተቀመጠበትን ነው። ወንጌል እኮ በእውነት እንደሚታረድ በግ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ ምናምን የሚለው ነብዩ ስለ ራሱ ነው። ስለማን እንደሚታረድ በግ የተነዳው ኢሳይያስ ነው። ማን ነው ሲለው በጣም የሚያስደንቅ። ከዚህም መጽሐፍ ተነስቶ ስለ ክርስቶስ ሰበከው። ሰረገላው በእውነት ርዕስ ያስቀይራል። የሰውየው አለባበስ ርዕስ ሊያስቀይር ይችላል። በዛ ላይ ዝም ብሎ አይነት ሰው አይደለም፣ የገንዘብ ሹም ነው። ፊልጶስ ሲያገኘው ከዚህ መጽሐፍ ተነስቶ ክርስቶስን ሰበከውና ከዛ ሰውየው እንደዚህ አለ፣ እንዳልጠመቅ ምን ይከለከለኛል? እርግጠኛ ነኝ ኢየሩሳሌም ተጠምቆ ነው የመጣው። አሁን ወንጌል በራለት። ምንድነው ማህተም ማድረገው? እንዳልጠመቅ ምን ይከለከለኛል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንካል አምኛለሁ አለው። ና እንውረድ አለው አይደል? ሰረገላ ላይ ተጠመቀ። መቼስ ናውረድ አለው። አወረደ ይልና እኔ አሁን ይሁዳ ምድረ በዳ ወንዝ ራሱ ከየት እንደመጣ ወንዝ አገኙ። ናውረድ ይዞት ወረደ። ውሃ ውስጥ አጥምቆ ሲያስወጣው የጌታ መንፈስ ፊልጶስን ነጠቀው። እኛ ብንሆን መልአክ አጠመቀኝ ነው የምንለው። አሁን ካጠገብ ቢሰወር ጌታ ረድቶት ነው ፊልጶስ አጠመቀኝ ያለው እንጂ ሰው እንደሆነ ምንም። እኛ እኮ መልአክ የሚመስልም ካየን መላእክት አገልግሎት የሚል መጽሐፍ ሁሉ እንጽፋለን። አጠመቀውና ሲወጣ የጌታ መንፈስን ፊልጶስን ነጠቀልና በጋዛ አይ ቲንክ 37 ኪሎ ሜትር ይመስለኛል ሊወሰድ። ጋዛ ደረሰ አይደለም አይደለም ተገኘ። ጋዛ ዱባ። በጋዛ ወርዶ ደግሞ ስብከት ክርስቶስን ብቻ። እቺ ቀን ከዚህ በኋላ ለሚኖረንም ጊዜ ሁሉ ፍሬም ነች። ከየትም መጽሐፍ እንነሳ፣ ከዚህም መጽሐፍ ተነስቶ ስለሆነ የሚለው መጽሐፍት ሁሉ ደግሞ ስለ ክርስቶስ ብቻ ስለሆነ የሚያወሩት ከምንም ተነስተን ከየትም ዞረን ማረፊያችን የተሰቀለው ክርስቶስ፣ የእግዚአብሔር የመጨረሻ ጥበብ፣ የእግዚአብሔር የመጨረሻ ክብር፣ የእግዚአብሔር የመጨረሻ ብርሃን፣ የእግዚአብሔር ቤዛነት የሆነው የተሰቀለው ክርስቶስ ጋር እናርፋለን። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክብር ለኢየሱስ ብቻ ይሁንለት።